እንዴት ናችሁ ጓደኞቼ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ አንድ አሪፍ ቪዲዮ ይዤ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ምንድነው እሱ? የስልካችን 3 ምስጢራዊ ሴቲንጎችን ነው የማሳያችሁ። አብዛኞቻችሁ ላታውቁት ትችላላችሁ በሚል ነው ይህን ቪዲዮ ያዘጋጀሁት። በመጀመሪያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና የደወል ምልክቷን በመጫን የምለቃቸው ቪዲዮዎች ለእናንተ ቀድሞ ኖቲፊኬሽን እንዲደርሳችሁ ማለት ነው። እነዚህ 3 ነገሮች ምንድነው? የመጀመሪያው ስልካችን ስክሪን ለሁለት ከፍለን እንዴት እንጠቀማለን? አሁን ስልካችን ለሁለት ስንከፍል ዩቲዩብ ቪዲዮ ከላይ ያየን፣ ከታች ደግሞ ዋትስአፕ፣ ኢሞ፣ ቴሌግራም፣ ሜሴንጀር የተለያዩ ነገሮችን ከታች እንዴት አድርገን እንጠቀማለን የሚለውን ነው ማሳያችሁ። መጀመሪያ የስልካችን ሴቲንግ ውስጥ እንገባለን። የስልካችን ሴቲንግ ውስጥ እንገባና አዲሽናል ሴቲንግ እዚህ ጋር የሚላለ እሱን እንከፍተዋለን። ከዛም በተን እንደ ገስቸር ሾርት ካትስ የሚላለ እዚህ ጋር እሱን እንከፍተዋለን። ከዛ ኦፕን ስፕሊት ስክሪን የሚላለ እሱን ይሄኛውን እንከፍተዋለን። ይሄን ከከፈትነው በኋላ እዚህ ጋር ሾርት ከት ሆም በተን ሎንግ ፕሬስ ዘ ሆም ሜኑ በተን ሎንግ ፕሬስ ዘ ባክ በተን የሚሉ እነዚህ አማራጮች አሉ። ምንድናቸው እነዚህ? ሾርት ከቱን የምንሰይምበት ነው። አሁን የመጀመሪያውን ሆም በተን እና የመሃለኛውን ለተወሰነ ሰከንድ ጫን ስንለው እንዲመጣልን ነው ሾርት ከቱ። እሱን መሰየም እንችላለን። ሌላኛው ደግሞ ሜኑ በተን የዚህ መሃለኛውን ስናደርገው ሜኑ በተኑን ጫን ስንለው ሾርት ከት እንዲመጣልን ለሁለት ስክሪናችን እንዲከፈል ነው። ባክ በተኑን ማድረግ እንችላለን። እዚህ ጋር ከሶስቱ አንደኛው እናደርግና ከዚህ እንወጣለን ከሴቲንጋችን ውስጥ ማለት ነው። ከዛ ዩቲዩብ ቪዲዮ እንከፍታለን። ዩቲዩብ ቪዲዮ ከፍተን ዋትስአፕን ደግሞ ከታች እንዴት አድርገን እንደምንጠቀም አሳያቸዋለሁ። አሁን ይሄ ዩቲዩብ ቪዲዮ ነው። ይሄው ተከፍቷል። እስኪ ሌላ ደግሞ አሁን እዚህ ጋር ዩቲዩብ ቪዲዮን ከከፈትነው በኋላ ሜኑ በተናችን ነው የምንጫነው። እዚህ ጋር ሜኑ በተናችን ስንጫን በዚህ አይነት መልኩ ይመጣልን። አሁን እዚህ ጋር ዩቲዩብ ቪዲዮ የተከፈተበትን ለተወሰነ ሰከንድ ጫን ብለን እንይዘዋለን። እንደዚህ ይመጣልናል። ከዛ እነዚህ 3 አማራጮች ይመጣሉ። በእናንተ ስልክ ከላይም ሊመጣ ይችላል። አሁን እኔ በጎን በኩል ነው ያሉት። ከነዚህ ውስጥ የመሃለኛውን አንዴ ጫን እንላታለሁ። ይቅርታ፣ አሁን እዚህ ጋር ከመሃለኛውን አንዴ ጫን ስላት ይሄው ለሁለት ተከፍሏል። አሁን ሌላኛው ደግሞ ዋትስአፕ ሊሆን ይችላል። ዋትስአፕን እስኪ ጨምረን ወይም ሊሆን ይችላል የተለያየ ሜሴጅ መጻፍ እንችላለን። ይሄው እዚህ ጋር ዋትስአፕን እዚህ ጋር እየጻፍኩ ይሄው እዚህ ጋር ዩቲዩብ ቪዲዮን ሳላቋርጥ መጠቀም እንደምችል ነው ያሳየኋችሁ። ይሄ በጣም አሪፍ ነው፣ ብትጠቀሙት በጣም አሪፍ ነው ብዬ ስላሰብኩ ነው ይህንን ቪዲዮ ያዘጋጀሁላችሁ። ሌላኛው ደግሞ ወደ ሁለተኛው እስኪ ያላሳያችሁ። ሁለተኛው ደግሞ ምንድነው? ወደ ስልካችን ሴቲንግ ገባለን። ይሄኛው ደግሞ ለምንድነው የሚጠቅመን? የስልካችን ሎክ ስክሪን ነው፣ ተቆልፎ ሜሴጅ የሚታይ ነው። ይህ ሜሴጅ ምንድነው? ስልክ ቁጥራችንን ልናስቀምጥበት ነው። ስልክ ቁጥራችንን አስቀምጠን ምናልባት ስልካችን ቢጠፋ እንኳን ያገኘ ሰው እንዲመልስልን ማለት ነው። ስለዚህ እንዴት ነው የት ነው የምናገኘው? እስኪ እንየው። መጀመሪያ የስልካችን ሴቲንግ ውስጥ እንገባለን። ከዛ ሎክ ስክሪን እንደ ፓስወርድ የሚለው እዚህ ጋር አለ። እሱን እንከፍተዋለን። ከዛ በኋላ ደግሞ ዝቅ እንልና አድቫንስድ ሴቲንግ የሚላለ ከስር አድቫንስድ ሴቲንጉን እንከፍተዋለን። ከዛ ከገባን በኋላ ከዚህ አማራጮች ውስጥ ሁለተኛ ላይ ያለ ሎክ ስክሪን ኦነር ኢንፎ የሚላለ ይሄኛው ምን ማለት ነው? this message will be displayed on the lock screen። የኛው የምታስቀምጡት ሜሴጅ ስክሪኑ ከተቆለፈ ይታያል። ከዛ እዚህ እንገባና ምንድነው ይቺኛዋ ላትበራ ትችላለች። መጀመሪያ ጊዜችሁ ከሆነ ይቺን ኦን እናደርግና ከዛ በኋላ እዚህ ጋር ነው ስልክ ቁጥር የምናስቀምጠው። ይሄ ስልክ ቁጥር የምናስቀምጠው የራሳችን እዚሁ ስልኩ መሆን የለበትም። የጓደኛችን ሊሆን ይችላል፣ የወንድም የቤተሰብ ሊሆን ይችላል። ለኛ ቅርብ ሆነ ሰው
ማስቀመጥ አለብን እንጂ እዚህ ጋር ያለውን ስልክ ቁጥር ካስቀመጥን ያው ራሱ ላይ ስላለ ቢደውልም እኛን አያገኝንም። ስለዚህ የጓደኛዬን ስልክ እዚህ ጋር አሁን ለምሳሌ ባስቀምጥ ለጓደኛ ያገኘ ሰው ደውሎ ይሰጥልኛል ማለት ነው። ስልኬን በቀላሉ ማግኘት እችላለሁ። ያ ሰውዬ ደውሎ እኔን ማግኘት ቀጥታ ባይችልም ለጓደኛዬ ደውሎ እንዲሰጥልኝ ያደርጋል። ስልካችንም ከመጥፋት እንታደጋለን። ይህንን ብንጠቀመው በጣም አሪፍ ነው። አሁን ይሄው ከጨረስን በኋላ ስልክ ቁጥራችን ጽፈን ከጨረስን በኋላ እዚህ ጋር ከላይ የራይት ምልክቷን እንጫናለን። ከዛ በዚህ መልኩ ይመጣልናል። ያው እንዴት ነው አሁን እዚህ ጋር አሁን ስልኬ ተቆልፏል። ይሄው እዚህ ጋር አለ የኛው ቁጥር የኛን ስልክ ቁጥር ያ ሰውዬ መፈለግ ማፈላለግ ሳይጠበቅበት እዚህ ጋር ቀጥታ እንዳገኘው ደውሎ እንዲደርሰን ያደርግልናል ማለት ነው። ይሄው እንደምታዩት ተቆልፏል ማለት ነው። ተጠቀሙት። በጣም አሪፍ ዘዴ ነው። ስልካችን ከመጥፋት ይታደገናል። ሌላኛው ሶስተኛው ደግሞ ምንድነው? የስልካችን ፍጥነት ነው። እንዴት አድርገን እንጨምራለን? አንዳንድ ጊዜ የስልካችን እንትን ፍጥነቱ ቀንሶብን አኒሜሽን የተለያዩ ነገሮች ስላሉ ነው። ወደ ስልካችን አባውት ፎን የሚለውን እንገባለን። ከእናንተ ስልክ እዚህ መጨረሻ ላይ ሊሆን ይችላል። አሁን እኔ ጋር ይህ ከመጀመሪያው ላይ እሱ ጋር እንገባለን። MIUI የእናንተ የስልካችሁ ቨርዥን ሌላ ሊሆን ይችላል። እሱን ይሄኛውን ለሶስት አራት ነካ ነካ እናደርጋለን። እዛ ዲቨሎፐር ኦፕሽን እናገኛለን። ዲቨሎፐር ኦፕሽን ኢዝ ናው እንትን ሆኖልናል ወጥቶልናል። ከዛ ይሄን ዲቨሎፐር ኦፕሽን የት እናገኘዋለን? ይሄው እዚህ ጋር አዲሽናል ሴቲንግ የሚለው እዚህ ጋር አለ። እሱ ጋር እሱን እንከፍተዋለን። ከዛ ይሄው እዚህ ጋር አለ ዲቨሎፐር ኦፕሽን የሚላል። ይሄንን ዲቨሎፐር ኦፕሽን እንከፍተዋለን። ሜቢ እቺ ላትበራ ትችላለች እናንተ ስልክ ላይ መጀመሪያ ከሆነ ኦን ታደርጓታላችሁ ወደ ሰማያዊ መልክ ማለት ነው። ከዛ ወዴት ትሄዳላችሁ? ወደ ታች ዝቅ ትሉና ትፈልጋላችሁ። አዎ ይሄው እዚህ ጋር እነዚህ ሶስት ነገሮች አሉ። ዊንዶው አኒሜሽን ስኬል የሚል አለ። ይሄው እዚህ ጋር ትራንዚሽን አኒሜሽን ስኬል እና አኒሜተር ዱሬሽን ስኬል የሚሉ ሶስት ነገሮች አሉ። እነዚህ ነገሮች ኦፍ ነው አረኳችሁ። አሁን እነዚህ ነገሮች እነዚህ የተለያዩ አንድ ታይም 0.5 እስከ 10 አሉ እዚህ ተዘርዝሮናል። እነዚህ ነገሮች በስልካችን ዋን ታይምስ ለምሳሌ አንድ ሲባዛ ብናደርገው የስልካችንን ፍጥነት በጣም ይቀንሳል። ወይም 0.5 ወይም ደግሞ ከጫን ኦፍ ብናደርጋቸው ስልካችን በጣም ነው የሚፈጥነው። እነዚህ ሶስት ነገሮች ከእናንተ ስልክ ኦን ሆኖ ወይ ዋን ታይም ሆኖ የምናገኛቸው ብዙውን ጊዜ ስልካችን ውስጥ ማለት ነው። ይሄ በጣም ስልካችን ፍጥነት በጣም ይቀንሰዋል። እስኪ ቃይራችሁ 1.5 አለ 2 ቃይራችሁ እንዴት ስልካችን ፍጥነት እንዴት እንደሚቀንስ እዩት። ይሄንን ደግሞ አጥፍታችሁ የስልካችሁን ፍጥነት መጨመር ትችላላችሁ። የዛሬ ትምህርቶች እነዚህ ሶስት ነገሮችን ይጠቅማሉ ስላልኩ ነው ያከፈልኳችሁ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁም እንዲደርስ ሼር አድርጉት እና ይህን ቻናሉን ለመጀመሪያ ጊዜ የምታዩት ከሆነ ሳብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። ሀሳብ አስተያየታችሁንም በኮሜንት ከስር አስቀምጡልኝ። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም አቆዩልኝ። ቻው።